ሰላም ወንድሞቼ እንዴት ናችሁ? የንቃተ ህሊና ከፋይቲንግ በፊት የተናገራቸውን ንግግሮች እና የፋይቲንግ ውጤት ስመለከት በዚህ ልክ ደግሞ የንቃተ ህሊና ስሜት ሳስብ እንደ ሰው ትንሽ ከበደኝና የሆነ ነገር ማለት ፈለኩ። ማለት የፈለኩት ለንቃተ ህሊና ነው። አንተ ከፋይቲንግ በፊት ብዙ ተናግረሃል። ድል እንደምታደርግ መቶ በመቶ እምነትህን ገልጸሃል። ይሁን እንጂ ውጤቱ አልተሳካም እና ውጤቱ ባለማሳካቱ ያንተ ስሜት፣ ያንተ ሞራል፣ ያንተ ጥንካሬ፣ አንተ በወንድነት በጥንካሬ ያሳስብህ አይገባም። ምክንያቱ አንተ በአንድ ፋይት ተሸነፍክ ማለት ለአንዴና ለመጨረሻ ተሸንፈሃል ወይም ደግሞ ለአንዴና ለመጨረሻ አትችልም ማለት አይደለም። ይልቁንስ የነበሩህን ስህተቶች አርመ አንተ የወደፊት ጠንካራ ፋይተር መሆን ትችላለህ። ለምሳሌ ለኔ የታየኝ ነገር አንተ ማስተካከል ያለብህ ነገሮች ብዬ ያስብኩት አንተ ብዙ አታውራ። አንተ ጀግና ሊያደርግህ የሚችለው ነገር አንተ ጠንካራ ሊያደርግህ ወይም ደግሞ አንተ የተሻለ ሰው ሊያደርግህ የሚችል ነገር ጠንክረ መስራት እንጂ ጠንክረ ማውራት አይደለም። ይሄ ነገር ለቀጣይ ልትደግሞ አይገባም። አስተካክለው። ሁለተኛ ተፋላሚህን ዝቅተኛ የሆነ ግምት አትስጥ። ካንተ ጋር የሚፋለም ሰው ፊዚካሉ፣ ሙያው ብቃቱ፣ ችሎታው ምን ይሁን ምን ከፍተኛ ግምት ሰጥተህ ከፍተኛ የሆነ ዝግጅት አድርገህ በጥንቃቄ ነው መግባት ያለብህ እንጂ አንተ ዝቅተኛ የሆነ ግምት ይዘህ ገብተህ ልትወድቅ አይገባም። 3 ኦቨር ኮንፊደንስም አያስፈልግም። ሁሉም ነገር ልኩ ሲያልፍ ዋጋ የለውም እና እነዚህ ነገሮችን አስተካክለ አንተ ቀጣይ ጎዝ ፋይተር መሆን ትችላለህ። ስለዚህ አንተ ሞራልህ ሊጎዳ አይገባም። አይዞህ፣ ጠንክር። ያው ጆኒም በጣም ጎዝ ፋይተር ነው። አንተም ከሱ መማር ያለብህ ነገሮችን ተምረህ አስተካክለህ ቀጣይ ጀግና ፋይተር መሆን ትችላለህ። ባይ ባይ። ይመች።